ሰላም ጤና ይስጥልኝ ክብራት ተመልካቾቻችን እንደምን አላችሁ? እንደወትሮ ሁሉ ቅዳሜ እንግዳ ፕሮግራማችን ሰዓቱን ጠብቀን ተገናኝተናል። እንደምን ቆያችሁ? በእያላችሁበት መልካም የመዝናኛ ጊዜና ሰዓት ተመኘንላችሁ። ዛሬ እንደዚህ እንደወትሮ ሁሉ ከወጣት የጥበብ ሰዎች ጋር ተገናኝተናል። እንግዲህ ምን ይዘው እንደመጡልን በሂደት አብረን የምንመለከተው ይሆናል። ከዚህ ቀደም ከፋ ቴሌቪዥን እንደዚህ የፈጠራ ስራ ያላቸው ወጣቶችን የሚያበረታታ መሆኑን በገለጽነው መሰረት ያንንም እድል ለመጠቀም ወደኛም የመጡ ወጣቶች አሉ። ከነዛ መካከል ዛሬ ከአንድ ታዳጊ ወጣት ጋር ቆይታ ለማድረግ ወድጄ እንኳን በደህና መጣ። ማን ትባላለህ? ከየት ነው የመጣኸው? እንደው ምን ይዘህልን መጣ? እንኳን ደህና ቆየልኝ። ስሜ ንጉስ ሰለሞን ይባላል። እናም የአራተኛ ዓመት የጤና ተማሪ ነኝ። ጎን ለጎን ደግሞ ምሰራው ስዕል ነው። ዛሬ የመጣሁትም ያው ስራዎቼን ለእናንተ ለማሳየት ነው። መልካም እንግዲህ እንደው እንዴት ወደ ስዕል ስራ ገባ ከሚለው እንጀምርና ስራዎች ደግሞ የትኛው ከዚህ ቀደም በከፋ ቴሌቪዥን የቀረቡ ወጣቶችንም እንደዚህ ለማየት ሞክረናል። የትኛው ዘውግ ነው የምትከተለው? አሁን ብዙ አይነት ያሳሳል ስልቶች አሉ። ከዛ መሀል እንግዲህ የኔን ሪያሊስቲክ ስራዎች ብል ይሻለኛል። ሃይፐር ሪያሊስቲክ ለማለት ደግሞ በጣም ወደ እውነታውና ከእውነታው የበለጠ እይታ ሊኖረው ይገባል ስዕሉ እና አሁን ሪያሊስቲክ የሚባለውን ስራ ነው የምሰራው። ከዛ የተሻለ ደግሞ ወደ ሃይፐር ሪያሊስቲኩ እየሄድኩ እገኛለሁ ማለት ነው አሁን ላይ። ምናልባት እንግዲህ ሃይፐር ሪያሊስቲክ በጣም ከእውነታም ትንሽ በጣም ገነን ያለ እውነታ የሚባል የአሳሳል ጥበብ ነው። ምናልባት ያንተን ስራዎች ሶሻል ሚዲያ ላይም እያየሁ ነበርና አበቦችንም ተጠቅመህ ስዕሎችን ትስላለህ፣ ብናኞችን ተጠቅመህ ትስላለህና እንደው ይሄ ስኪል እንዴት መጣ? ይሄ ክህሎት እንዴት መጣ? መጀመሪያ ላይ ስሰራቸው የነበርኩት በእስራት ስራ ነበር የጀመርኩት። ከዛ ደግሞ ለምን አላሳድግም በሚለው በስክሪፕቶ ስራ ጀመርኩኝ። ከዛ ደግሞ ለምን ለየት ያለ ሀሳብ አምጥቼ የተለያዩ ስራዎችን አልሰራም በማለት አሁን ለምሳሌ ቲክቶክ ቪዲዮችን አይተህ ሊሆን ይችላልና እዛ ላይ በአበባ ምናምን የሳልኳቸው ስራዎች አሉ እና በቾክ ደግሞ ሰሌዳ ላይ ለምን ለየት ባለ ስራ አልመጣም በሚለው በሰሌዳ ስራዎችን መጥቼ ነበር እና ብቻ ለየት ባለ ሁኔታ ለማቅረብና የተለየ ስራ ለማቅረብ ነው እየሞከርኩ ያለው። እንግዲህ ትልቁ ማህበራዊ ሚዲያ አሁን አንዳንዴ የኛን ስራዎችን ወደ ህዝብ ለማቅረብ በጣም ትልቅ መንገድ ከፋች ነውና ከነዛ ውስጥ አሁን አንተም በጣም በቲክቶክ ላይም እየመጣህ ነውና ቲክቶኩ ምናልባት ምን ያክል ከህዝብ ጋር አገናኝቶኛል ብለህ ታስባለህ? ህዝቡስ ምን አይነት ምላሽ ሰጠ ስራዎችን ወደዛ ይዘህ በመቅረብ? ቲክቶክ ከመጀመሪያ በፊት ህዝቡ የሚያውቀኝ በፌስቡክ እና በቴሌግራም አካውንቶቼ ነበር። ከዛ ከኋላ ቲክቶክ በቅርቡ ነበር ራሱ የጀመርኩት። ህዝቡ በጣም ጥሩ አቀባበል ያደረገልኝ። ከጀመርኩት ኦልሞስት አመት ራሱ አልሞላው እና ወደ ብዙ ፎሎወሮች ማግኘት ያለው እና ብዙ ፊድባኮችን አግኝቻለሁ። ጥሩ ነው፣ በርታ ምናምን ቀጥልበት እና በዛ ልክም ኦርደሮችም በቲክቶክ እየቀረቡልኝ ነው። ይሄ ራሱ አንዱ አድቫንቴጅ ነው እና ይሄን ስራልን አው በመለው ብዙ ሰው እንተና ኦርደር አድርጎልኛል እና በዛም እንትን አማካኝነት ያቀረብኩላቸው እገኛለሁ። ቲክቶክ ላይ ጥሩ ፊድባክ ነው ያገኘሁት። በመገርመው ህዝቡም ወዲያው ነው የተቀበለኝ እና ጥሩ አቀባበል ነው ያለው ቲክቶክ ላይ። ምናልባት ንጉስ አሁን የምንሰራው ስራ መጀመሪያ የምትሰራው ጥበብ ችሎታህን ለማዳበር ነው። ከዛ በኋላ ደግሞ ሶሻል አክሴፕታንስ ወይም ማህበረሰባዊ ተቀባይነትን ማግኘት ነው። ከዛ በኋላ የሚመጣው ነገር ደግሞ ወደ ገንዘብ ወደ ቢዝነስ የመቀየር ነውና አሁን ወደ ቢዝነሱስ በዚህ ሁኔታ እንዴት እየገባህ ነው? አሁን መጀመሪያ አላማዬ ብዙ ተከታዮች ማግኘትና ስራዎችን በሰፊው ለህዝቡ ማድረስ ነው እና ተቀባይነት ባገኘ ቁጥር ደግሞ የማሳል ፍላጎታችሁን በዛ ልክ ይቀጥላል። ስለዚህ ወደ ቢዝነሱ አሁን ያው ብዙዎቹ ኦርደር እያደረጉ ያሰሩኝ ይገኛሉ። ስለዚህ ከዛም ነው ትንሽ ነገር እያገኘን ነው አሁን ላይ እና ጥሩ አቀባበል ነው ያደረጉልኝ።
ክቡራን ተመልካቾቻችን ምናልባት በአሁኑ ሰዓት የምገኘው እዚሁ በከፋ ቴሌቪዥን ሰገነት ላይ ከንጉስ ሰለሞን ወጣት ንጉስ ሰለሞን በተለይም በተለያዩ የስዕል ስራዎቹ የሚታወቅ ወጣትን እንግዳ ይዤ ቀርቤ ያለው በቅዳሜ እንግዳ ሰዓታችን ምናልባት እንግዲህ ዘግየት ብላችሁ ፕሮግራማችን የተቀላቀላችሁ ካላችሁ ወጣት ንጉስ ሰለሞን በተለያዩ የአርት ስራዎች ከሚታወቁ ታዳጊ ልጆች መካከል አንዱ ነው። ነገር ግን በጤና ትምህርት ላይ ነው የሚገኙና ምናልባት ጤናና አርትን እንዴት እያገናኘ ነው የሚለው ወደ በኋላ ላይ የምናነሳለት ነው የሚሆነው። ፕሮግራሙን በማዘጋጀት ፍጹም ተሾመ ከእናንተ ጋር ቆይታ እያደረኩ ነው። በካሜራ በኩል ፍሬው ማሙና እንዲሁም ሰላምነ ባህሪ ስቱዲዮ ከሚገኙ ሌሎች ባለሙያዎች ጋር ያማረ ስራ እንዲኖረን የበኩላቸውን ጥረት እያደረሱ ይገኛሉ። ንጉስ ምናልባት ቀደም ሲልም አንስቻለሁ የምትማረው የጤና ትምህርት ነው። እንግዲህ አሁን 4ኛ ዓመት ነው። ኦልሞስት ወደ መመረቁ እየሄድክ ነው። ጤናና አርትን ማገናኘት ምናልባት ለወደፊት ደግሞ አገናኝተህ የተሻለ ነገር ለመሄድ ምን እቅድ አለ? ጤናና ስዕሉን እንግዲህ ጎን ለጎን ነው እያስኬድኩ ያለሁት። ያው እውነቱን ለመናገር ጊዜው በጣም ጠባብ ነው። ትምህርቱንና ሁለቱን አንድ ላይ ማስኬድ የጤናም ፊልድ ስለሆነ ግን ጎን ለጎን በቻልኩት አቅም ለማስኬድ እየሞከርኩ ነው። ግን ያው እንግዲህ ፈጣሪ ካለ ግን ወደ አንዱ እንትን የማለት ፍላጎት ነው ያለኝ። ያው ሞር እስቲ አይተን መጨረሻው እናያለን። ግን ወደ ስዕሉ የማርላት ነገር ነው ያለኝ አሁን ላይ ከትምህርቱ ይልቅ። ግን መጨረሻ ላይ እንግዲህ የሚሆነውን አብረን እናያለን። መልካም ንጉስ፣ እኔ አሁን ማንሳት ከምፈልጋቸው ነገሮች ከዚህ ቀደምም ለነበረው ወጣት መሳይ ሀብታሙ ከሚባል ወጣት ጋር ባደረኩት ቆይታ አሁን ፕሮፌሽናል ሰዓሊያን የሚባሉት ሊስት ውስጥ ገና አልገባችሁም እና ወደዛ ወደ ስታንዳርድ ለመሄድ ምንድነው የሚያስፈልጋችሁ ነገሮች? እናንተ ያላችሁበት ቁመናስ ምንድነው? ወደዛ ደረጃ ለመድረስ ቢያንስ አትሊስት ስራችን ይወሰናል። አሁን የምንሰራቸው ስራዎች ምን አይነት ስራ ናቸው? አሁን ስለ አንድ አካባቢ ወይንም እይታችን የተለያየ ነው የሁላችንም። ግን ስዕሉ ምንን ይገልጻል? ጥራቱ ይወስናል። አሁን እነሱ ደረጃ ላይ ለመድረስ ማለት ነው። እና ደግሞ ተጨማሪው ብዙ ጊዜ አሁን የምታዩት የሸራ ላይ ስራዎች ናቸው፣ የቀለም ስራዎች እና ሁላችንም በዛ አሁን ወደሱ ብንሄድና ጥሩ ማቴሪያሉ ቀርቦልን በሱ ስራ አካባቢያችን ላይ ያሉትን ነገሮች ለምሳሌ ባህሉ ሊሆን ይችላል፣ እዚህ አካባቢ ምን ሊኖር ይችላል እና ብቻ እዚህ አካባቢ ያለው ማህበረሰብ ለተለየ ዓለም ወይንም ለኢትዮጵያ ለህዝቡ ለማሳየት የሚያስችል ስራ ለማቅረብ የግድ ቀለም ላይ ያሉትን ስራዎች ብንሰራ ብዬ አስባለሁ። ስለዚህ አሁን ወደፊት አሁን እንግዲህ በግል እነዚህ ነገሮች ማግኘትም ይከብዳልና ምናልባት እንደው ስራችሁን በዚህ ልክ ለማስኬድ ፍላጎት ካላችሁ እንደው በዚህ አጋጣሚ ከፋን ቴሌቪዥንም የሚመለከቱ በተለይ የአካባቢ ተወላጆች ካሉ እንደነዚህ አይነት ወጣቶች እኛ አካባቢም እየተበራከቱ በመሆናቸው የአካባቢያችንን ባህል የሀገራችንን ባህል በተሻለ ሁኔታ ለተሻለ ዓለም ለማስተዋወቅ እንግዲህ እንደዚህ አይነት የቁሳቁስ ድጋፍም ይፈልጋሉ። በዚህ አጋጣሚ ይህንን በከፋ ቴሌቪዥን በኩልም ድጋፍ የምታደርጉ ካላችሁ መንገዱ ክፍት ነው። ለነዚህ ልጆች በቀጥታ ተደራሽ ማድረግ ይቻላል የሚል እምነት አለን። ምናልባት እንደው እያገባደድን ነው ፕሮግራም ስዕሎቻችን ሄደን በደንብ እንመለከታለን ባሉበትና ከዛ ውጪ በኢትዮጵያ እንደው ላንተ ሮል ሞዴል ማን ነው በስዕሉ ዓለም? ከኛ ጋር እንግዲህ ያው ሞዴል ያደረኩት ሜትር አርቲስት ሎሬት አፈወርቅ ተክሊን ነው እና ስራቸውን በጣም ነው የሚያደንቅላቸው። የነሱን ፈለግ ነው የምከተለው። አሁን ላይ ካሉ ደግሞ ከነጮቹ የዲቮን ሮድሪገዝ ስራዎችን በጣም ነው የሚያየው እና እንደነሱ ሪያሊስቲክ የሆኑ ስራዎችን መስራት እፈልጋለሁ። መልካም እንግዲህ እኛ ምኞት ተሳክቶ ማየት እንፈልጋለን። እንደው በጣም ዛሬ በዚህ ፕሮግራም በተለይ ቤት ውስጥ ይህንን ፕሮግራም ለሚመለከቱ ላነሳ የምወደው አንድ ጉዳይ አለ። ያ ምንድነው? ጥበብና ቤተሰባዊ እይታ በተለይም ከታች የሚመጡ ልጆች በፍላጎታቸው በመክሊቶቻቸው እንዲያደርጉ ቤተሰብ እዚህ ላይ ለአንተ ሲያደርግ የነበረው ድጋፍ ምንድነው? አንተስ ይሄን ሙያ እንዲያሳድጉ የምትፈልጋቸው ህፃናት ወይም ይሄን የሚከተሉ ይኖራሉና ለነሱ ምን ትመክራለህ? እንግዲህ እንደምታውቀው እኛ ሀገር ውስጥ የሁሉም ፋሚሊ በሚቻለው ደረጃ ሁሉም ትምህርት ላይ ፎከስ እንዲያደርጉ ነው የምፈልጉት እና አጋጣሚ የሆነና የኔ ቤተሰቦች ጥሩ እርዳታ ነው የሚያደርጉልኝ። በሁለቱም ፎከስ አድርጌ አንዱን ብቻ እንድጥል ሳይሆን ሁለቱንም አንድ ላይ እንዳስኬድ ነው እያደረጉኝ ያሉት
እናም በዚህ አጋጣሚ ላመሰግናቸው ፈልጋለሁ። ከኋላ ላሉት ደግሞ ስራችሁን በቃ በርቱ ለማለት ፈልጋለሁ፣ ተስፋ እንዳይቆርጡ እና እኔ ራሷን ባለኝ አቅም ብቻ የሚችለውን የሚሞክሩት ካሉ ላሳያቸውም ፍቃደኛ ነኝ። ብቻ በቃ ሞክሩ፣ ተስፋ እንዳይቆርጡ ለማለት ፈልጋለሁ። ክቡራን ተመልካቾች ከፋ ቴሌቪዥን የቅዳሜ እንግዳ ፕሮግራማችን ላይ ትገኛላችሁ። የተከታተላችሁ የምትገኙት እሱ ነው። ፍጹም ተሾመ ፕሮግራሙን እያሰናዳው ነው። ፍሬው ማሙና ሰላምነ ባህሪ ደግሞ በካሜራው በኩል እንዲሁም ስቱዲዮ የሚገኙ ሌሎች ባለሙያዎችን ጨምሮ ማለት ነው። ንጉስ ሰለሞን እንግዲህ ሰዓሊ እንዲሁም የጤና ተማሪ ንጉስ ሰለሞን ጋር ነው ቆይታ እያደረግን ያለ ነው። ንጉስ እንደው ወደ መጨረሻ እየተጠጋን ነው። እንደው ትልቁ ጥያቄ የማነሳው ንጉስ ሰለሞንን በየትኛው ፊልድ የት ጋር እንጠብቀው? ፈጣሪ ካለ እንግዲህ ንጉስ ሰለሞኑን ከተወሰነ አመት በኋላ በስዕል ከፍተኛ ደረጃ ላይ ደርሶ አካባቢውን እንደምጠቅም ተስፋ አደርጋለሁ እናም አደርገዋለሁ። እንግዲህ እግዚአብሔር ይርዳ። በዚህ አጋጣሚ ከፋ ቴሌቪዥንም ያንተን ስራ ተከታትሎ ያንተንም የሌሎችንም ወጣቶች ተከታትሎ ለህዝብ በማድረሱ በኩል ትልቁን አሻራም ያሳርፋል የሚል እምነት አለኝ። ክቡራን ተመልካቾች እንግዲህ ከዚህ በኋላ ደግሞ የምንሄደው ምናልባት ሰዓሊ ንጉስ ሰለሞንን የጥበብ ስራዎችን ካሉበት ቦታ ደርሰን ተመልክተን የመጨረሻ ስንብት እዛው ላይ የምናደርግ ነው የሚሆነው። አሁንም ሪሞታችሁን ከከፋ ቴሌቪዥን ላይ ዞር እንዳታደርጉ፣ ቆይታችሁ ከኛ ጋር እንዲሆን ያክብሩት ግብዣችን ነው። መልካም ጊዜ። እንግዲህ በአሁኑ ሰዓት የንጉስ ሰለሞን ስዕሎች ወዳሉበት ቦታ ደርሰናል። እንግዲህ ስዕሎቹ ምን ይመስላሉ? መቼም ስዕል ይናገራል። ስለዚህ ስዕሎቹን ያስረዳናል። እንግዲህ በእርግጥ ሁሉንም ማስረዳት ባይጠበቅበትም የተወሰኑትን ለማየት እንሞክራለን። ንጉስ እንግዲህ እዚህ ጋር ብዙ የስክሪፕቶ ስራዎችን እያየሁ ነው፣ የእርሳስ ስራዎችን እያየሁ ነው። እስኪ ከዚህ ጀምር፣ ምንድን ነው? ከዚህኛው ፎቶ ሲጀመር በስክሪፕቶ ነው የሰራሁት። እናም ስለ አካባቢያችን ጸጉር አሰራር ምናምን ለማሳየት የሰራሁት ስራ ነው እና ይሄኛውን ደግሞ ስናይ የሆነች የተከፋች ሴት ነገር አለች እና በጸጉሯ ፊቷን ሸፍና ምናምን ስትመሰጥ አይነት ያለ ስራ ነው ይሄኛው ደግሞ ተስፋ ነገር ነው የምታየው አይኖቿ ላይ፣ ከዚህ ብርሃን ነገር አለ እና እሱን ለማሳየት ነው የሰራሁት። ወደዚህኛው ስራ ስንመጣ ይህን ስራ የሰራ ትንሽ ቆየት ያለ ነገር ነው እና በሰዓቱ ትንሽ አገራችን ላይ ሰላም ነገር አልነበረም እና የእናቶችን ሀዘን ለማሳየት ነበር እዛኔ የሰራሁት እና እችኛዋ ደግሞ አንዲት ህፃን ልጅ አለች ጎዳና ላይ ወጣች እና ልብሶቿን ማየት ትችላላችሁ። ፊቷ ላይ ያለውን ፈገግታም አዘል ነገር ነው፣ ሀዘንም አለ ፈገግታ ነገርም አለ። እሱን ለማሳየት ነው የሰራሁት። ይሄኛው ስራ ደግሞ ወደ ጋምቤላ አካባቢ ያሉትን ሰዎች ለመስራት የሞከርኩት ቆየት ያለ ስራ ነው። ስክሪፕቶ ስራ ሲጀምር ነው። ግን እዚህ ጋር ሆነ ቁጭጥልህን አንገታቸው ላይ ምናምን ያደረጉትም ነገር አለ፣ ወደ ሀመርም ይጠጋልና ብቻ ሲጀምር በጥቁር ስክሪፕቶ የሰራው ስራ ነው ይሄኛው ደግሞ የኢየሱስ ክርስቶስ ስዕል ነው እና ደምቶ መስቀል በአጋጣሚ ሆኖ እንግዲህ ስራም ያው ትንሳኤ ማግስት እያቀረብን ያለው እና እንደው የሚገርም ነው። በአጋጣሚ መጥቶ ግጥምጥሞሹ ገርሞኝ ነው። እዚህ ጋር ምንድን ነው ትንሽ የተወሳሰበ ነገር ያለ ይመስለኛል። እዚህ ጋር አንድ ሰው ተመቶ እና እየደማ ያለ ስራ ነው የሰራሁት እና ብቻ በቃ ስክሪፕቶ ነው ለመስራት የሞከርኩት። እና ምንድነው ማለት ሜሴጁ ምንድነው ማለት እኔ አሁን የተረዳሁት እንግዲህ የሰው ልጅ በብዙ ችግር ውስጥ ተከፍቶ እንደሚኖር የሚያሳይ ነገር ያለ ነው ይመስለኝና አንተ ምን ለማስረዳት ነው? እኔ ለመስራት የሞከርኩት አንድ ታጋይ ሰው አለ
እና ምንም ተስፋ ማይቆርጥ ሰው አለ። እንዲህ ተመቶ እየደማ ራሱ አይኑ ላይ ተስፋ ነገር አለ እና ህይወት እንደምቀጥል ለማሳየት ነው የኛውን ስራ የሰራሁት እና ይሄ ይመስላል። እስኪ ሌሎቹንም እንመልከት። እዚህ ጋር ደግሞ እንምጣ። እዚህ ጋር ሁለት የተለያዩ ስዕሎች አሉ። በእርግጥ የምናውቃቸው ናቸው። እንደው ማን ነው ለምንድን ነው የሳልከው? ይህንንም እዚህ ጋር የምታዩት ተስፋውን ይባላል እና ለአካባቢያችን በጣም ብዙ እርዳታ እያደረገ ያለ ሰው ነው። ለተቸገሩ ወገኖቻችንም በጣም እርዳታ እያደረገ ይገኛል። እናም ለአካባቢያችንም እያደረገ ላለው ነገር እንደ ጊፍት ነው የሰራ ነው። እዚህ ጋር የምትመለከቱትም የወንድሙ ስራ ነው። እሱም እንደምታውቁት እንግዲህ ለአካባቢያችን ብዙ ስራ ነው እየሰራ ያለው። ብዙ እርዳታዎችን እያደረገ ይገኛል። በትንሹ ራሱ ለአርቲስት ምትኩ ያደረገውን ድጋፍ በቅርቡ የምታውቁት ነው። እናም ለሱ እንደ መታሰቢያነት እንደ ጊፍት እንዲሆን ብዬ ነው የሰራውለት። እናም ጥሩ ስራ ነው ብዬ እጠብቃለሁ። ምናልባት እንግዲህ ስዕሉ በእኛም በአንተም በኩል ይደርሳቸዋል ብለን ተስፋ እናደርጋለን። እነሱም እርግጠኛ ሆኜ የምናገረው በዚህ ጉዳይ በጣም ደስተኛ ይሆናሉ። ስለዚህ እውቅናም እንደሆነ በዚህ አጋጣሚ መንገድ እንወዳለን። ንጉስ እንግዲህ በስተመጨረሻ ስዕሎችን እዚህ ጋር ያሉትን በጣም አይተናል። እጅግ አስተማሪ ናቸው። ሌሎችን በብዛት አሉ። ያው እኛ ደግሞ ከማህበራዊ ሚዲያም እየወሰድን ለተመልካቾች የምናደርስ ነው የሚሆነው። እንደው ከመሰነባበታችን በፊት መጨረሻ ላይ ቀረኝ የምትለው እንደው ላመስግን የምትለው አካል ካለ እድሉ ልስጥ ብዬ። በመጀመሪያ ላመሰግን የምፈልገው ልዑል እግዚአብሔር ፈጣሪ ነው ለዚህ ያበቃን እና ቀጥሎ ፋሚሊዎቼ እና ከጎኔ ለነበሩ ለጓደኞቼ እንዳለ በሙሉ ነው ላመሰግናቸው ፈልጋለሁ። አንድ ባንድ ጠርቼ አልጨርስም እና ደግሞ በስተመጨረሻም ከፋ ቲቪ ለዚህ እንድቀርብ ላደረጉኝ በጣም አመሰግናለሁ። እና በስተመጨረሻም ለፍፄ የሚሆን ጊፍት አለኝ። እሱን እንግዲህ አብረን እናየዋለን። ይከፈል። በዚህ መልኩ ስዬዋለሁ። በጣም ነው የሚያምረው። እጅግ አድርጌ አመሰግናለሁ። ትልቅ ውለታ ነው፣ ትልቅ ስራ ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ክቡራን ተመልካቾች እንግዲህ ምናልባት እንደዚህ አይነት ስራ ወስዳችሁ ስጦታ መስጠት የምትፈልጉ ከፎቶም የተሻለ ከስጦታም የተሻለ እንደዚህ አይነት ስራ ያስፈልጋል እና መስጠት ለምትፈልጉ እንግዲህ ንጉስ ሰለሞንን በቀጥታ ታገኛላችሁ። ምናልባት ሙሉ አድራሻን ያው እኛም ከፕሮግራሙ ከዚህ ስር እንጽፋለን የምትገኝበትን የማህበራዊ ስምህንም። በዚህ አጋጣሚ ኪንግስ አርት የሚል የቲክቶክ ስም አለው። እዛም ገብታችሁ የተለያዩ ትዕዛዞችን መስጠት ትችላላችሁ ብዬ ተስፋ አደርጋለሁ። እንግዲህ ፕሮግራማችን ይህንን መስሎ ተጠናቋል። ክቡራትና ክቡራን ተመልካቾች ዘወትር ቅዳሜ በዚህ ሰዓት የቅዳሜ እንግዳ ሰዓታችን ሁል ጊዜም እንደምንለው ልዩ ተሰጥኦ ያላችሁ በድምፅም በስዕልም በማናቸውም የጥበብ ውጤቶች ልዩ ተሰጥኦ ያላችሁ ከፋ ቴሌቪዥን ከምን ጊዜውም በላይ በሩ ክፍት ሆኖ ይጠብቃችኋል። ስለዚህ የድሉ ተጠቃሚ ሁኑ ማለት እንወዳለን። በስፖርትም ዘርፍም ቢሆን የተለየ ችሎታ ያላችሁ ወደ ከፋ ቴሌቪዥን በቀጥታ መጥታችሁ የቅዳሜ እንግዳ ፕሮግራም ላይ ተሳታፊ መሆን ትችላላችሁ። ፍጹም ተሾመ እንግዲህ ይህንን ፕሮግራም አሰናዳው። በካሜራው ሰላምነህ ባህሪና ፍሬው ማሞ እንዲሁም ስቱዲዮ ከሚገኙ ሌሎች ባለሙያዎች ጋር ቆይታ አድርገናል። ቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ ቸር ጊዜ ተመኘን። እጅግ አድርጌ አመሰግናለሁ። መልካም ጊዜ። ስዕሎች ደግሞ የሆነ ደረጃ ላይ ደርሰው እንደምናይ ተስፋ አድርጋለሁ። አመሰግናለሁ።